ሰላም የተወደዳችሁ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ። ሰላማችሁ በያላችሁበት የዓለም ጥግ የዓለም ዳርቻ ብዝት ተረፍ ይበልልኝ። ከዚህ ቀደም አራያ ቲቪ የተሰኘ ዩቲዩብ ቻናል ክሬት አድርጌ ለብዙዎች አራያ በመሆን ላይ ነበርኩኝ። በተለያዩ ሚዲያዎች ታውቁኛላችሁ። የራሴ 2 መጽሐፎችን ጽፌ ብዙ ብቻ ብዙ በሚባል ደረጃ ለብዙ ወጣቶች አራያ የሆንኩ ባለሁበት ሰዓት ቻናሌ ባልታወቀ ሁኔታ ተዘጋብኝና አሁን ደግሞ በዚያው ስም አራያ ቲቪ 1 በሚል ሌላ ቻናል ክሬት አድርጌ መጥቻለሁ ማለት ነው። በጣም ብዙ ቪዲዮዎች ተጭነውበት ነበር። ያኛው ባልታወቀ ባልተረዳሁት መንገድ ኢሜይሌን አልከፍትልህ ብሎኝ ተቸገርኩኝ። ሞራል አጣሁኝና ብዙ ለመስራት በቃ ሳልሰራ ብዙ 1 ዓመት ያክል ቆየው ማለት ነው። አሁን ላይ ደግሞ አራያ ቲቪ 1 በሚል ቻናል ክሬት አድርጌ እንደ አዲስ መጥቻለሁ። ይሄ ቻናል ብዙዎችን ያስተምራል፣ ብዙዎችን ያነጻል። ልክ እንደ ከዚህ ቀደሙ አስተማሪ ቁም ነገሮችን ቀልዶችንም በአዳዲስ ስራዎች የምመጣበት ቻናል ይሆናልና ከዚህ በፊት የነበረኝ ቻናል በጣም በእውነት ብቃቴን ያሳየሁበት መቻሌን ያረጋገጥኩበት ቻናል የነበረውና ምናልባት እኔ ስለ ጉግል ወይም ደግሞ ስለ ዩቲዩብ ቻናል አሰራር ብዙ አላውቅ ይሆናልና ተዘግቶብኛል። ኢሜይሌን ነው ያልመልስልህ ያለኝ። መመለስ ሳይሆን በምገባበት ታይም ኦሬዲ ያንን ቻናል ልታገኙ አትችልም፣ አንተን መሆንን ማረጋገጥ እንፈልጋለን ነው የሚሉኝና እንግዲህ የራሴን ኢሜይል ሰጥቻለሁ። እንዲህ እንኳን ቢለኝ ቼንጅ ማድረግ እችላለሁ ፓስዋርዱን። እሱ ግን ይህንንም ጭምር ነው የከለከለኝ ማለት ነውና ባለሙያዎች ካላችሁ ልታግዙኝ የምትችሉ በአገር ውስጥም ከሀገር ውጭም ያላችሁ አጠቃላይ ከጎግል ጋር ኮኔክሽን ያላችሁ ሰዎች ልታግዙኝ የምትችሉበት መንገድ ካለ ቻናሉ ቢመለስልኝ በጣም ነው ደስ የሚለኝ። ያ እንኳን መሆን ባይችል ግን ይሄኛውን ቻናል እንድታሳድጉልኝ በራሴና በፈጣሪ ስም ጠይቃቸዋለሁ ማለት ነው። የእውነት በጣም ቅስሜ ተሰብሯል። ሞራሌን ሁሉ አጥቻለሁ። ሌላኛውን ክሬት አድርጌ ለመስራት ሞራል አጣው እና አሁን ላይ ግን በጥሩ ሞራል መጥቻለሁ። አንዳንድ እህቶቼ ስራ ጀምር ባክህ እያሉ መልካም ምኞታቸው ነውና በዚህ መልኩ ኦሬዲ ክሬት አድርጌ መጥቻለሁ። ስሙ ተመሳሳይ ሊሆንባችሁ ይችላል። አራያ ቲቪ በአማርኛ አራያ ቲቪ ብላችሁ ሰርች ባሩ ላይ ሰርች ስታረጉት ከታች ኦልሞስት ገና 23 22 አካባቢ ሰብስክራይብ አለው። አራያ ቲቪ 1 ቁጥር ከፊት ለፊት ሰርች ባሩ ላይ ጽፉ። አሁን ላይ አክቲቭ ስለሆነ ይመጣል ማለት ነው እና እንደማታሳፍሩኝ ባለሙሉ ተስፋ ነኝ። ሰብስክራይብ አድርጋችሁ እንደምታሳድጉኝ ባለሙሉ ተስፋ ነኝ። ከዚህ ቀደም አብራችሁኝ የነበራችሁ የምታውቁኝ በተለያዩ ሚዲያ የምታውቁኝ ወዳጆቼም ተመልሳችሁ ወደዚህ መጣችሁ እንድታግዙኝ በአክብሮት ጠይቃችኋለሁ። ሌላው ሰርፕራይዝ ምንድነው? ከዚህ ቀደም በ2 መጽሐፎች ነበር የምታውቁኝ። ዛሬ ደግሞ ይሄው አንድ ቆንጆዬ ሴት ልጅ ወልጄ ያፈ ብዬ አድጌ መጥቻለሁ ማለት ነው። እየሰራው ያለው ወጣት ነኝና አይ ሆፕ እንደምታግዙኝ አይ ሆፕ እንደምትረዱኝ ባለሙሉ ተስፋ ነኝ ማለት ነው። የሚሰራ ሰው መበረታታት አለበት አይደለ? መስራት የሚችልን ሰው እንደማገዝ የሚያስደስት ምንም አይነት ደስታ የለም። ለሚለምን ይሰጣል አይደለም እንዴ? ለስራ ለሚል ሰው ደግሞ ማበረታታት በርታ ማለት በጣም ትልቅ ነገር ነው። እንግዲህ በዚህኛው ቻናሌ በጣም መስራት የምፈልገው በሪአክሽን ኮንተንት ነው። ከቻልኩኝ በጣም ጥሩ ነገሮችን ለማስተላለፍ ሞክራለሁ። እየተወያየን እየተጫወተን ቤተሰባዊነታችንን እናጠናክራለን የሚል ተስፋ ነው ያለኝ። እናንተም እንግዲህ ከዚህ ቀደም አብራችሁኝ የነበራችሁን አሁንም አብራችሁኝ ልትሆኑ ፈቃደኛ የሆናችሁ ወዳጆቼም እንደዚሁ ከኔ ጋር በመሆን ቤተሰባዊነታችንን እንድናጠናክር ጠይቃለሁ እና ይሄው የ1 ዓመት ከ3 ወር እንግዲህ በመጥፋቴም አንደኛው ምክንያት ይሄ ነው። 1 ዓመት ከ3 ወር ወደ 4ኛ ወር እየመጣች ነው የኔ ልጅ፣ የኔ ጀግና ሴት ልጅ። በጣም ደስተኛ ነኝ። ተባርኪያለሁ በልጅ። ቀጣይ ደግሞ በብዙ ነገር ባረካለሁ ብዬ ተስፋ አረጋለሁ። እናንተም ከጎኔ ናችሁ። ታውቃላችሁ 12 ዓመት ጎዳና ህይወት ውስጥ አሳልፌያለሁ። ወደ 14 ዓመት በሰው ቤት ሰራተኝነት ተቀጥሬ ሰርቻለሁ። አሁን ደግሞ የራሴን ይብዛ ሚነስን መጽሐፍት ቤት ከፍቼ እየሰራሁ እገኛለሁ።
እያደኩ ነው። እድገት በእድገት ላይ ነኝ። ቢያንስ እንኳን ለልጄ ጥሩ ነገር አስተላልፌ ማለፍ እፈልጋለሁ። ከኖርኩበት የህይወት ስትራግል አንጻር ካለሁበት ደግሞ ስኬትም አንጻር ተጨባጭ የሆነ ነገር ይዤ አሁን ላለችኝ ልጄና ወደፊት ለምትመጣው ደግሞ ሌላኛዋ ልጄ ጥሩ ነገር ይዤ ለመምጣት እፈልጋለሁ። ቤተሰቦቼ አብራችሁኝ ስለምትሆኑ ግን ከወዲሁ በጣም ላመሰግናችሁ እወዳለሁ፣ አከብራችኋለሁ። ሞር ዲስክሪፕሽኑ ላይ አንዳንድ ሀሳቦችን ጽፌ ያስቀምጫለሁ፣ ማየት ትችላላችሁ። አዲስ አይደለሁም። ፊቴ ለእናንተ በተለያዩ ሚዲያዎች ቀርብ ያለሁኝ ላይፍ ኤክስፒሪየንስን ሼር አድርጌያለሁ። የኔ መንገድ የተባለ ትልቅ መጽሐፍ ለሶስተኛ ጊዜ ታተመ። የኔ መንገድ የተሰኘ መጽሐፍ አለኝ። በመቀጠል የአንድ ጀንበር ክስተትና ሌሎችም የተሰኘች አጠር ያለች መጽሐፍ አለችኝ። በሶስተኛ ደረጃነት ደግሞ ይኸው እችን የመሰለች እኔን የመሰለች ጀግና ልጅ ወልጃለሁ። ደስተኛ ነኝ። ከእናንተ ጋርም በጥሩ ሁኔታ ወዳጅነታችንን ቀጥላለሁ ብዬ ተስፋ አደርጋለሁ። የምር ዛሬስ በረጅም ቪዲዮ ስመጣ የመጀመሪያ ነው። እንግዲህ በዚህኛው ቻናሌ አብራችሁን ቆዩ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ፣ አበረታቱ። የሚነካካውን ሁሉ ነካክታችሁ ለአንድ ሰው የስኬት መሰላል ሁኑት። እናንተ በሰጣችሁት ደረጃ ነው መሰላሉን እየረገጠ ከፍ እያለ የሚሄደውና ስለዚህ አብራችሁኝ ሁኑ ለማለት ፈልጋለሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ዛሬ ሆነላችሁ። በያላችሁበት ሰላም ለእናንተ ይሁን።